ደብዛው ያልተገኘው የምን ጊዜም አውሮፕላን ጠላፊ በአቪዬሽን ታሪክ መዝገብ ውስጥ ዘመናትን ተሻግረው የሰዎችን አእምሮ የሚያስደምሙ ለወንጀል መርማሪዎች ግራገብ የሆነ ዘመኑ የደረሰበትን ሳይንስ ሳይቀር እጅ ወደ ላይ ያስባሉ አያሌ ያልተፈቱ እንቆቅልሾች ቢኖሩ እንደ ዲን ኮፐር ታሪክ ዓለምን በፍርሃት በግርምትና በረቂቅ ውበት ያናወጠ ክስተት በቶሎ አይገኝም። በአውሮፓውያኑ ህዳር 24 ቀን 1971 በምዕራባዊ አሜሪካ ሰማይ ላይ ከባድ የበረዶ አውሎ ነፋስና ዶፍ ዝናብ በነገሰበት በዚያ የቅዝቃዜ ምሽት አንድ ሙሉ በሙሉ የተረጋጋ ጥቁር የዝናብ ኮት የለበሰና ጥቁር መነጽር ያጠለቀ ሚስጥራዊ ሰው የፖርትላንድን አየር መንገድ ተሻግሮ ወደ ቦይንግ 727 አውሮፕላን ተሳፈረ። ይህ መንገደኛ በጥቁር ቦርሳ ውስጥ ገዳይ ሚስጥር አሽጎ በሺዎች የሚቆጠሩ ጫማዎች ከፍታ ላይ ታሪክን በገዛ እጁ ሊጽፍ እንደሆነ በወቅቱ የነበሩ ተሳፋሪዎችም ሆኑ የበረራ አባላት አልጠረጠሩም። እሱ ተራ የወንጀል ድራማ አልተወነም። ይልቁንስ የሰው ልጅ አእምሮን ከፍተኛ የስነ ልቦና ብልጫ፣ የላቀ የአቪዬሽን ፊዚክስ ስሌትንና የአሜሪካን ግዙፍ የፌዴራል ምርመራ ቢሮ ወይም ኤፍቢአይን አቅም በአንድ ላይ አስከንድቶ በሰማይ ላይ ፍጹም ወንጀል ፈጽሞ እንደ ጉም በኖ እስከ ወዲያኛው የቀረ ብቸኛ ሰው ነው። ይህ በታሪክ ገጾች መካከል እንደ ጥያቄ ምልክት የቆመ ክስተት ከተለመደው የአውሮፕላን ጠለፋ ተሻግሮ የሰው ልጅ ድፍረትና ሚስጥራዊነትን ማሳያ ነው። ኩፐር ወደ ቦይንግ 727 ካቢን ዘልቆ ከገባበት ቅጽበት ጀምሮ በ10,000 ጫማ ከፍታ ላይ በሰዓት በመቶ የሚቆጠሩ ኪሎ ሜትሮች በሚነፍስ የበረዶ አየር ውስጥ ወደ ዋሽንግተን ግዛት ጥቅጥቅ ያሉ ደኖች ያደረገው አስፈሪ የፓራሹት ዝላይ እስከዛሬ ድረስ ያልተመለሰ በርካታ ጥያቄዎችን አብሮ ወልዷል። ለመሆኑ ይህ ሰው ማን ነበረ? የቀድሞ የወታደራዊ አየር ኃይል አባል፣ የፓራሹት ባለሙያ ወይስ የአቪዬሽን ቴክኖሎጂን ጠንቅቆ የሚያውቅ ረቂቅ ወንጀለኛ? ከዝላዩ በኋላ ወደ አየር ተኖ የቀረው አካሉና የተሰወረበት አቅጣጫ የኤፍቢአይን ኦፕሬሽን ኖርጃክ የተሰኘውን ግዙፍ የምርመራ መዝገብ ለበርካታ አስርተ ዓመታት ክፍት አድርጎ እንዲቆይ አድርጎታል። የዛሬው ዝግጅታችን የዲን ኩፐርን የተደበቀ ማንነት፣ በስነ ልቦናዊ ብልጫ የተቃኘውን አደገኛ እንቅስቃሴውን፣ በፊዚክስ ስሌት የተደገፈውንና አስደናቂ የፓራሹት ዝላዩን፣ በጊዜ ወንዝ ያልተደመሰሰውን የኤፍቢአይ ግዙፍ የምርመራ ሂደት በጥልቀት መቃኘት ይሆናል። አብራችሁን ሁኑ። በፈረንጆቹ ህዳር 24 ቀን 1971 ምሽት ላይ በፖርትላንድ ዓለም አቀፍ አየር ማረፊያ ይታይ የነበረው እንቅስቃሴ ተራና የተለመደ የጉዞ ወከባ ነበር። ደመናውና ቀዝቃዛው አየር ጠባይ መንገደኞችን ወደ ቴንክስጊቪንግ በዓልና ቤተሰቦቻቸውን ለመጠየቅ የሚያደርጉትን ችኮላ ይበልጥ ያፋጥነው ነበር። በዚህ ሁሉ ድካምና ወከባ መካከል ግን አንድ ከሌላው ሙሉ በሙሉ የተለየ የውጭ አካሄዱና ግርማ ሞገሱ የሁሉም ሰዎችን ትኩረት የማይስብ ነገር ግን በጥንቃቄ የተሰራ ሚስጥራዊ ቁስ የያዘ ሰው ወደ ተሳፋሪዎች ማረፊያ ክፍል ገባ። ረዘም ያለ እድሜው በአርባዎቹ መጀመሪያ ላይ የሚገመት ጥቁር የዝናብ ኮት፣ የጠቆረ ከረባት ከነጭ ሸሚዝ ጋር ያደረገ እንዲሁም ጥቁር መነጽር ያጠለቀው ይህ በመዝገብ ስሙ ዲን ኮፐር ተብሎ የሚጠራው ግለሰብ ወደ ሲያትል ለሚበረው የበረራ ቁጥር 305 የንግድ አውሮፕላን ትኬት ቆረጠ። ውጫዊ ገጽታው ሙሉ በሙሉ የተረጋጋ የሰለጠነና የተከበረ የከተማ ቢዝነስማን የሚመስል በመሆኑ በዚያች ቅጽበት ማንም ሰው የታሪክን አቅጣጫ የሚቀይር አደገኛ ወንጀለኛ አጠገባቸው መቆሙን ሊጠረጥሩ ቀርቶ አርቆ ማሰብ እንኳን አይችሉም ነበር። ወደ ቦይንግ 727 አውሮፕላን ተሳፍሮ በስተኋላ በኩል ባለው መቀመጫ ቁጥር 18 ሲ ላይ ከተቀመጠ በኋላ የኩፐር እያንዳንዱ እንቅስቃሴ የተለካና ጥንቁቅ ነበር። አውሮፕላኑ ከአየር ማረፊያው ተነስቶ ወደ ሰማይ ሲያኮበኩብ ኩፐር በዝምታ ሲጋራውን ለኩሶና ቦርሳውን እግሩ ስር አድርጎ ውስኪ ከሶዳ ጋር አዘዘ። የአየር አስተናጋጇ ፍሎረንስ ሻፍነር መጠጡን አቅርባ ስትመለስ ኩፐር በጥንቃቄ የታጠፈች ትንሽ ወረቀት እጇ ላይ ያስጨበጣት። በዚያ ዘመን ያሉ የአውሮፕላን አስተናጋጆች ከተሳፋሪዎች የፍቅር ወይም የስልክ ቁጥር ማስታወሻዎችን ማግኘት የተለመደ ስለነበረ ሻፍነር ወረቀቱን ሳትከፍተው ወደ ቦርሳዋ ልታስገባ ስትል ኩፐር ድምፁን ሳይጨምር ነገር ግን ፍጹም ቁርጠኝነት ባለው አነጋገር እመቤት ማስታወሻውን ወዲያውኑ ብታነቢው ይሻልሻል፣ በቦርሳዬ ቦምብ ይዣለሁ ሲል በለሆስ አስተናገራት። ይህ አጭር አረፍተ ነገር የአውሮፕላኑን ድባብ ሙሉ በሙሉ ወደ ፍርሃትና ድንጋጤ የሚቀይር የመጀመሪያ ገዳይ ጥሪ ነበር። ሻፍነር በድንጋጤ ተውጣ ማስታወሻውን ስትከፍተው በጥቁር ስክሪፕቶ በካፒታል ፊደላት
የተጻፈው ትዕዛዝ ላይ አይኑ አረፈ። ኩፐር የፈለገውን ነገር ባጭሩ ከገለጸ በኋላ ጥያቄው ውድቅ ከተደረገ አውሮፕላኑን እንደሚያፈነዳው አስታወቀ። ትዕዛዙ እውነተኛ መሆኑን ለማረጋገጥ ኩፐር የያዘውን ጥቁር ቦርሳ ዚፕ በጥቂቱ ከፈተላት። በፍርሃት ተውጣ ወደ ውስጥ ስትመለከት በርካታ ቀይ ሲሊንደራዊ ገመዶች፣ ታላላቅ ባትሪዎችና የተያያዙ ሽቦችን ተመለከተች። የኩፐር ባህሪ ግን ከተራ የአየር መንገድ ጠላፊዎች ወይም ከአሸባሪዎች ፍጹም የተለየ ነበር። ድምፁ የተረጋጋ፣ አነጋገሩ ትህትና የተሞላበትና ምንም አይነት የቁጣ ወይም የድንጋጤ ምልክት የማይታይበት ነበር። እሱ የበረራ አስተናጋጇን ተረጋግታ እንድትቀመጥና ሁኔታውን ለካፒቴኑ እንድታሳውቅ በጥንቃቄ መራት እንጂ አላስፈራራትም። በኮቢኑ ውስጥ የነበረው ሁኔታ በአንድ በኩል ፍጹም ጸጥታ ሲሰፍን፣ በሌላ በኩል ደግሞ በበረራ ክፍሉ ውስጥ ከፍተኛ የድንጋጤ አየር ነገሰ። ካፒቴን ዊሊያም ስኮት እና ረዳቶቹ ከቁጥጥር ማዕከል ጋር በመገናኘት የተፈጠረውን ሁኔታ ሲያሳውቁ፣ ኩፐር ግን ወንበሩ ላይ ተረጋግቶ ተቀምጦ ነበር። አውሮፕላኑ በሲያትል አየር መንገድ ላይ ወዲያውኑ እንዳያርፍና በአየር መንገዱ ላይ እንዲሽከረከር የተደረገው የፖሊስና የኤፍቢአይ አካላት ለኩፐር ጥያቄዎች መልስ ለመስጠት ጊዜ ስለሚያስፈልጋቸው ነበር። በዚያን ሰዓት በአውሮፕላን ውስጥ የነበሩት ሌሎች 36 ተሳፋሪዎች ግን ምንም የሚያውቁት ነገር አልነበረም። ካፒቴኑ በቴክኒክ ምክንያት መዘግየታቸውን ብቻ በመናገሩ በኮቢኑ ውስጥ ያለው ድባብ የጸጥታና የሰላም መስሎ ቀጥሎ ነበር። ኩፐር ይህንን የጸጥታ ድባብ በጥንቃቄ በመጠቀም የበረራ አስተናጋጆቹን በትህትና እያናገረ የምግብና የመጠጥ ትዕዛዙን እየተከታተለና የሲያትልን ሰማይ በመስኮት እየተመለከተ ሰዓቱን ያሳልፍ ነበር። አውሮፕላኑ በሲያትል ዓለም አቀፍ አየር ማረፊያ ከማረፉ በፊት በነበሩት ሰዓታት ውስጥ ዲን ኩፐር ያቀረባቸው ጥያቄዎች የወንጀሉን ታላቅነትና የእቅዱን ረቂቅነት በግልጽ ያሳዩ ነበር። ኩፐር ያቀረበው ጥያቄ ቀጥተኛና የማያወላውል ነበር። በ$20 ኖቶች የተዘጋጀ አጠቃላይ መጠኑ $200,000 የሆነ ህጋዊ የአሜሪካ ገንዘብ፣ 4 የፓራሹት ስብስቦች፣ 2 ዋና እና 2 የመጠባበቂያ እንዲሁም አውሮፕላኑ ሲያትል እንዲደርስ ዝግጁ የሚሆን የነዳጅ ጭነት ታንከር ነበር። የጠየቀው የገንዘብ አይነት ሳይቀር በጥንቃቄ የተሰላ ነበር። የ$20 ኖቶችን የመረጠበት ምክንያት ገንዘቡ በሚጠበቀው ልክ ቀላልና በቀላሉ ሊያዝ የሚችል እንዲሆን እንጂ በትላልቅ የ$100 ኖቶች ተይዞ በየቦታው ጥርጣሬ እንዳይፈጥር ወይም በክብደቱ ምክንያት እንቅስቃሴው እንዳይስተጓጉል ነበር። በተጨማሪም ገንዘቡ ምልክት ያልተደረገበት እንዲሆንና ተከታታይ ቁጥሮች በቅደም ተከተል የተደረደሩ እንዳይሆኑ በጥብቅ ያዘዘ ሲሆን፣ የኤፍቢአይ መርማሪዎች ግን ገንዘቡን በፍጥነት ከማስረከባቸው በፊት የ20,000 ኖቶችንም ተከታታይ ቁጥሮች በጥንቃቄ ፎቶኮፒ በማድረግና በመመዝገብ ለወደፊት ፍለጋ ዝግጅታቸውን አጠናቀቁ። በዚህ ድራማ ውስጥ እጅግ አስደናቂውና የኩፐርን ረቂቅ አእምሮ ያሳየው እርምጃቸው ግን ያዘዛቸው 4 የፓራሹት ስብስቦች ጉዳይ ነበር። ወታደራዊና ሲቪል ፓራሹቶችን አንድ ላይ እንዲያመጡለት መጠየቁ በኤፍቢአይ እና በፖሊስ ባለስልጣናት ዘንድ ትልቅ ድንጋጤና ግራ መጋባትን ፈጠረ። ባለስልጣናቱ ኩፐር ፓራሹቱን ሲጠይቅ ለመንግስት አካላት የተበላሹ ወይም አየር ላይ የማይከፈቱ ፓራሹቶችን ሰጥተው ለመስዋዕትነት የመጋለጥ እድል ይሰጠናል ብለው አስበው ነበር። ነገር ግን 4 ፓራሹቶችን መጠየቁ ኩፐር ከአውሮፕላኑ ተሳፋሪዎች ወይም ከአየር አስተናጋጆቹ መካከል አንዱን ወይም 2ቱን ይዞ አብሮ ይዘላል የሚል ስጋት እንዲያድርባቸው አደረገ። ይህ ስጋት ባለስልጣናቱ ምንም አይነት ማጭበርበር ሳይፈጽሙ ፍጹም አዲስና በተግባር ላይ የዋሉ አስተማማኝ ፓራሹቶችን በፍጥነት እንዲያቀርቡ አስገደዳቸው። በዚህም ኩፐር የራሱን ሕይወት ደህንነት በሌሎች ሰዎች ስጋት ላይ በመመስረት ፍጹም በሆነ የስነ ልቦና ብልጫ አስጠበቀ። አውሮፕላኑ በሲያትል አየር መንገድ ላይ ካረፈ በኋላ ኩፐር የገባበትን የሰከነ ድራማ በላቀ ትዕግስት መምራቱን ቀጠለ። የሲያትል ባለስልጣናት ጥያቄዎቹን አዘጋጅተው እስኪያቀርቡ ድረስ ተሳፋሪዎቹ ከአውሮፕላኑ እንዳይወርዱና የበረራ አባላቱ በኮቢኑ ውስጥ እንዲቆዩ አዘዘ። በዚህ አስፈሪ ቅጽበት እንኳን ኩፐር ምንም አይነት የጠበኝነት ወይም የድንጋጤ ባህሪ አላሳየም። ይልቁንም ከበረራ አስተናጋጇ ቲና ጋር በእጅጉ የተረጋጋ ጨዋና ማህበራዊ ውይይቶችን ያደርግ ነበር። የአውሮፕላኑን ነዳጅ የመጫን ሂደት መዘግየትን በተመለከተ ከካፒቴኑ ጋር ሲነጋገር እንኳን ድምፁ የሰከነና ምክንያታዊ ነበር። ገንዘቡና ፓራሹቶቹ በአቪዬሽን ሰራተኞች በኩል ወደ አውሮፕላኑ ከተጫኑ በኋላ ኩፐር የገባውን ቃል በመጠበቅ
ሁሉንም 36 ተሳፋሪዎችና ሁለቱን አየር አስተናጋጆች በሰላም አሰናበተ። ይህ እርምጃው በተሳፋሪዎቹ ዘንድ የታየውን ስጋት የቀነሰ ሲሆን እሱ ግን ከቀሩት 4 የበረራ አባላት ጋር ሆኖ የሚቀጥለውን አደገኛ እርምጃውን ማሰላሰሉን ቀጠለ። ሁሉም ተሳፋሪዎች ከወረዱ በኋላ የአውሮፕላኑ ኮቢን ፍጹም ባዶና ጸጥተኛ ሆነ። ነገር ግን በውስጡ ያለው ስጋት ይበልጥ ረቂቅና አደገኛ ወደሆነ ደረጃ ተሸጋገረ። ኩፐር አውሮፕላኑን እንደገና ነዳጅ ሞልቶ ወደ ሜክሲኮ ሲቲ እንዲበር አዘዘ። ሆኖም ለበረራው ጥብቅ ውስኖችን አስቀመጠ። አውሮፕላኑ ከ10,000 ጫማ በላይ ከፍታ ላይ እንዳይበር፣ የሰዓት ፍጥነቱ ደግሞ ከ150 ኖት ወይም 280 ኪሎ ሜትር በሰዓት እንዳያልፍ፣ የክንፍ ፍጥነት መግቻዎች በ15 ዲግሪ እንዲወርዱና የኮቢኑ አየር ግፊት ሳይቆለፍ እንዲቀር አዘዘ። ይህ ትዕዛዝ በዘመኑ ለነበሩት ፓይለቶች እጅግ አስገራሚ ነበር። ምክንያቱም በእንዲህ አይነት ከፍተኛ ከፍታና ፍጥነት አውሮፕላኑን ማብረር የነዳጅ ፍጆታውን ከመጨመሩም በላይ የበረራውን ደህንነት አደጋ ላይ የሚጥል ነበር። ኩፐር ግን አውሮፕላኑ በዛ ከፍታ ላይ ሲበር የኋላውን ደረጃ ከፍቶ ለመውረድ እንዲመቸው የታቀደ የአቪዬሽን ዕውቀት ነበረው። በእርግጥም ዲን ኩፐር አውሮፕላኑን ለመጥለፍ ከመረጠባቸው ውሳኔዎች ሁሉ በላይ እጅግ አስደናቂውና የላቀው የቴክኒክ አቅሙ የታየበት አጋጣሚ የቦይንግ 727 አውሮፕላን መዋቅራዊና የበረራ ባህሪያትን ጠንቅቆ ማወቁ ነበር። በዚያን ዘመን ይበሩ ከነበሩት በርካታ የንግድ አውሮፕላኖች መካከል ቦይንግ 727 በስተኋላ በኩል በኮቢኑ ስር ወደ ታች ከሚወርዱና በበረራ ላይ ያለ እንኳን መክፈት የሚችል የኋላ ደረጃ ያለው ብቸኛው አውሮፕላን ነበር። ኩፐር አውሮፕላኑን ከ10,000 ጫማ በላይ ከፍታ ላይ እንዳይበር፣ የበረራ ፍጥነቱን በሰዓት ከ150 ኖት እንዳያልፍና የክንፎቹ ፍጥነት መግቻዎች በ15 ዲግሪ ዝቅ እንዲሉ ያዘዘው በጥንቃቄ የተሰላ የአቪዬሽን ፊዚክስ መመሪያ ነበር። ከፍተኛ ፍጥነትና ከፍተኛ ከፍታ ባለው የበረራ ሁኔታ ውስጥ የኮቢን በጣሪያና ደረጃ መከፈት የአየር ግፊት መዛባትንና የአውሮፕላኑን መከስከስ ሊያስከትል ስለሚችል እሱ የወሰደው የቴክኒክ መፍትሄ በዝቅተኛ ፍጥነትና አነስተኛ የአየር ግፊት ውስጥ ደረጃውን በደህና ከፍቶ ለመዝለል የሚያስችል ብቸኛው ሳይንሳዊ መንገድ ነበረ። አውሮፕላኑ ከሲያትል ተነስቶ ወደ ኔቫዳ በሚያደርገው ጉዞ ወደ ደቡብ አቅጣጫ በሚመራበት ወቅት በውጪ ያለው አየር ጠባይ እጅግ አስፈሪ ደረጃ ላይ ደርሶ ነበር። በዋሽንግተን ግዛት ሰማይ ላይ ከባድ የበረዶ አውሎ ነፋስና የዝናብ ደመና በረበበበት በዚያ ምሽት ከ0 ዲግሪ ሴንቲግሬድ በታች የሆነ ጽኑ ቅዝቃዜና በሰዓት ከ200 ኪሎ ሜትር በላይ በሚነፍስ ኃይለኛ ነፋስ የታጀበ አየር ኮቢኑን ለመወርወር በዝግጅት ላይ ነበር። ኩፐር የመጨረሻዋን የበረራ አስተናጋጅ ቲና ወደ ካፒቴኑ የበረራ ክፍል እንድትገባና በሩን አጥብቃ እንድትቆልፈው ካዘዘ በኋላ ሙሉ በሙሉ በኮቢኑ ውስጥ ብቻውን ቀረ። እሱ በሰውነቱ ላይ የገንዘቡን ቦርሳዎች አጥብቆ ካሰረና ሁለቱም ፓራሹቶች በጥንቃቄ ከታጠቀ በኋላ ምንም አይነት የምሽት እይታ መነጽር፣ የመገናኛ ሬዲዮ ወይም የብርድ ልብስ ሳይኖረው ወደ አደገኛ የተግባር ምዕራፍ ተሸጋገረ። ምሽት 2 ሰዓት ገደማ ሲሆን ኩፐር የአውሮፕላኑን የኋላ ደረጃ ሜካኒዝም በመጫን ደረጃውን ወደ ታች እንዲወርድ አደረገ። በዚያች ቅጽበት በአውሮፕላኑ ኮቢን ውስጥ የነበረው የአየር ግፊት በአንዴ ተናጋ። መንፈስ የሚመስል የበረዶ አየር፣ አቧራና የነፋሱ አሰቃቂ ጩኸት አውሮፕላኑን ሙሉ በሙሉ ተቆጣጠሩት። በበረራ ክፍሉ ውስጥ የነበሩት ፓይለቶች የመቆጣጠሪያ መሳሪያዎቻቸው ላይ የአየር ግፊት መውረዱን የሚያሳዩ ማስጠንቀቂያዎችን የተመለከቱ ሲሆን በ2:13 ገደማ ደግሞ የአውሮፕላኑ ጅረት ክፍል በድንገት ወደ ላይ ከፍ ብሎ እንደገና ወደ ቦታው ሲመለስ ተሰማቸው። ይህ መዋቅራዊ እንቅስቃሴ ኩፐር እግሩን ከደረጃው መጨረሻ ላይ አንስቶ ወደዚያ ጥቁር ቅዝቃዜ የተሞላበትና አደገኛ የሌሊት ውቅያኖስ ውስጥ ተስፈንጥሮ መዝለሉን የሚያረጋግጥ ዋናው አካላዊ ምልክት ነበር። ወደ ዋሽንግተን ግዛት ደቡባዊ ክፍል ወደሚገኙት ጥቅጥቅ ያሉና ወጣ ገባ የጥድ ደኖች ተስፈንጥሮ መውረዱ ከሳይንስ በላይ በትልቅ ቁማር ላይ የተደገፈ እብደት ነበር። በዚያ ፍጹም ጨለማ ውስጥ ኩፐር ከየትኛው ከፍታ ላይ እንዳለ፣ በስሩ ያለው መሬት፣ ወንዝ፣ ድንጋያማ ተራራ ወይስ ሹል ዛፎች ያሉበት ቦታ መሆኑን የሚያውቅበት ምንም አይነት ደረጃ አልነበረውም። በሰዓት በ100 ኪሎ ሜትሮች በሚነፍስ የብርድ ንፋስ ውስጥ በፓራሹት እየተንሳፈፉ መውረድ የሰውነትን ሙቀት በደቂቃዎች ውስጥ
ወደ መዛባት ስለሚወስደውና የፓራሹቱ ገመዶች በጥቅጥቅ ዛፎች መካከል ተሸብሽበው ቢሰቀሉ እንኳ ወዲያውኑ ለሞት ሊዳርጉ ስለሚችሉ የሱ ዝላይ በአቪዬሽን ታሪክ ውስጥ እጅግ አስፈሪው ወታደራዊ ያልሆነ ዝላይ ተደርጎ ይቆጠራል። በእነዚህ አደገኛ ደቂቃዎች ውስጥ ኩፐር የወሰደው ውሳኔ በድፍረትና በስሌት መካከል ያለውን እጅግ ጥቁር መስመር የሚያሳይ ነበር። አውሮፕላኑን በቴክኒክ ተቆጣጥሮ የፓራሹቱን አወቃቀር አስተካክሎና የአየሩን ሁኔታ ተቋቁሞ ወዳልታወቀ ደን ውስጥ መዝለሉ እሱ በቀላሉ ተራ ወንጀለኛ ሳይሆን በአቪዬሽንና በፓራሹት ዝላይ ላይ ከፍተኛ ልምድ ያለው ባለሙያ ሊሆን እንደሚችል ማረጋገጫ ሆኖ ቀረ። በዚያች አስፈሪ ምሽት በደመናት መካከል ተሰውሮ ወደ ታች የወረደው የኩፐር ምስል ለቀጣዮቹ 10 ዓመታት የአቪዬሽን ባለሙያዎችንና የፖሊስ መርማሪዎችን አእምሮ ሲያስጨንቅ ለኖረው ግዙፍ ታሪካዊ እንቆቅልሽ መነሻ ሆነ። ከአውሮፕላኑ አስፈሪ ዝላይ በኋላ የተጀመረው አሰሳ በአሜሪካ የፌዴራል ምርመራ ታሪክ ውስጥ እጅግ ሰፊ፣ ውስብስብና ከፍተኛ ወጪ የወጣበት ግዙፍ የምርመራ ዘመቻ ሆኖ ተመዘገበ። የኤፍቢአይ መርማሪዎች፣ የአካባቢው ፖሊስ ወታደሮችና በልዩ ሁኔታ የሰለጠኑ የፍለጋ ውሾች ኩፐር ወረደበት ተብሎ የሚገመተው ዋሽንግተን ግዛት ደቡባዊ ክፍል በሚገኙት ጥቅጥቅ ያሉ ጨለማ ደኖች ውስጥ ተሰማሩ። በሄሊኮፕተሮችና በመሬት ላይ በተደረገው አጠቃላይ አሰሳ የደኑ እያንዳንዱ ማዕዘን ቢፈተሽም የመርማሪዎቹን ድካም የሚያባክን ውጤት ብቻ ነበር የተገኘው። መርማሪዎቹ የኩፐርን አስክሬን፣ የተጠቀመበትን ፓራሹት፣ የገንዘቡን ቦርሳ ወይም ከዝላዩ በኋላ የተተወ ምንም አይነት ቁሳቁስ ማግኘት አልቻሉ። እሱ ወደ ጨለማው ውቅያኖስ ከተስፈነጠረ በኋላ ፍጹም እንደ ጉንበኖ ተኖ የቀረ ያህል ምንም አይነት ተጨባጭ አሻራ ሳይተው ተሰወረ። ይህ ፍጹም መደናገር መርማሪዎቹንና ህዝቡን ወደ አንድ ግዙፍ ጥያቄ መራቸው። ለመሆኑ ዳን ኮፐር ማን ነበር? እሱ በአውሮፕላን ማረፊያ የተጠቀመው ስም ፍጹም ሐሰተኛ መሆኑ ወዲያውኑ የተረጋገጠ ሲሆን የሱ እውነተኛ ማንነት ግን ከ45 ዓመታት በላይ የተሸፈነ እንቆቅልሽ ሆኖ ቀረ። አንድ የአየር ኃይል የቀድሞ አባል፣ የፓራሹት ዝላይ አሰልጣኝ ወይስ በአቪዬሽን ኢንዱስትሪ ውስጥ የሚሰራ ከፍተኛ ቴክኒሻን? እሱ ያሳየው የአውሮፕላን ቴክኒካዊ ዕውቀትና የዝላይ ድፍረት ከፍተኛ ወታደራዊ ወይም የሙያ ስልጠና እንደነበረው ይጠቁማል። ሆኖም በበረራ ወቅት የተጠቀመው የሲጋራ ቁራጭ፣ ጥቁር ከረቫትና የከረቫት ማሰሪያ ላይ የተገኘው የዲኤንኤ እና የኬሚካል ቅንጣት ምርመራ ሳይቀር የትክክለኛ ማንነቱን በር ሊከፍቱ አልቻሉ። በምርመራው ሂደት ውስጥ ከ1000 በላይ ተጠርጣሪዎች የተለዩ ሲሆን እያንዳንዳቸው በከፍተኛ ደረጃ በጥብቅ ታይተዋል። ከነሱ መካከል እንደ ሪቻርድ ማካይ ያሉ ተመሳሳይ የቦይንግ 727 ጠለፋና የፓራሹት ዝላይ የፈጸሙ ሰዎች በዋና ተጠርጣሪነት ተይዘው ነበር። ሆኖም ግን ማካይም ሆነ ሌሎች ተጠርጣሪዎች ከበረራ አስተናጋጆቹ ገለጻ፣ ከኩፐር የፊት ቅርጽ ምስል ወይም በአውሮፕላን ውስጥ ከተገኙት የጣት አሻራዎች ጋር ፍጹም ሊገጣጠሙ አልቻሉም። እያንዳንዱ ተጠርጣሪ በምርመራ መስመሩ ሲገባና ሲወጣ የኩፐር ምስል ይበልጥ የራቀና የማይጨበጥ ጥላ እየሆነ መጣ። የዲን ኩፐር ማንነት ተሸፍኖ እንዲቀር ያደረገው ሌላኛው አጃቢ ነገር የሱ ፍጹም የስነ ልቦና ብልጫና የተለየ ስብዕና ነበር። እሱ እንደ ተራ ወንጀለኛ ሳይሆን በቃላት አጠቃቀም የተማረ፣ ከበረራ አስተናጋጆቹ ጋር በነበረው ግንኙነት ትህትና ያለውና ፍርሃቱን በውስጡ ደብቆ የስነ ልቦና የበላይነትን የተቀናጀ ሰው ነበረ። እሱ ምንም አይነት ባዮሎጂካል ወይም ሰነዳዊ ማስረጃ በበስተኋላው ባለመተው መርማሪዎቹ በእውነተኛ ማንነቱ ላይ ሳይሆን በግምትና በምናብ በተሰሩ መላምልቶች ላይ ብቻ እንዲንከራተቱ አደረጋቸው። በአጭሩ ኩፐር በታሪክ ገጽ ላይ ፊቱ፣ ስሙና ታሪኩ በነፋስ የተወሰደ ህያው አፈ ታሪክ ሆኖ ቀረ። የዲን ኩፐር አስደናቂ ስወራ ከተፈጸመባቸው ቅጽበት አንስቶ የአሜሪካ የፌዴራል ምርመራ ቢሮ ወይም ኤፍቢአይ በታሪክ እጅግ ሰፊ፣ ውድና ዘመናዊ የነበረውን ኖርጃክ ወይም ኖርዝ ዌስት ሃይጃኪንግ የተሰኘውን የምርመራ መዝገብ በይፋ ከፈተ። ይህ የምርመራ ዘመቻ ለበርካታ አስርተ ዓመታት የዘለቀ ሲሆን በመቶዎች የሚቆጠሩ የፌዴራል ወኪሎች፣ የወታደራዊ አየር ኃይል አባላትና የአካባቢው የፖሊስ ሰራዊት አካላትን ያቀፈ ነበር። መርማሪዎቹ አውሮፕላኑ ይበርበት ከነበረው የበረራ መስመር አንጻር ኩፐር ሊወርድበት ይችላል ተብሎ በተገመተበት ከ100 ካሬ ማይል በላይ ስፋት ባለው አደገኛ የዋሽንግተን ግዛት ደን ላይ ተከታታይ አሰሳዎችን አደረጉ። ከ60 ጥራዝ በላይ ያላቸው የጽሑፍ ሰነዶች፣ በሺዎች የሚቆጠሩ የመስክ ቃለ መጠይቆች ለዓለም ባንኮች፣ ኮሲኖዎች እንዲሁም የገንዘብ ተቋማት
የተበተኑት የ200,000 የዶላር ተከታታይ ቁጥሮች የምርመራው ዋና አካል ቢሆኑም የታሰበውን ፍንጭ ሳይሰጡ ዓመታት በከንቱ ነጎዱ። የምርመራውን አካሄድ ሙሉ በሙሉ የሚቀይርና የመርማሪዎችን ተስፋ የሚያለመልም አዲስ አጋጣሚ የተከሰተው ከዝላዩ 9 ዓመታት በኋላ በአውሮፓውያኑ 1980 ነበር። ብራያን ኢንግራም የተባለ የ8 ዓመት ሕፃን ከቤተሰቡ ጋር በዋሽንግተን ግዛት በሚገኘው የቲና ባር ወንዝ ዳርቻ አሸዋ ላይ ሲጫወት በከፊል የበሰበሱና የተቃጠሉ የመሰሉ የነበሩ 3 የ$20 ኖቶች ጥቅልሎችን አገኘ። የገንዘቦቹ አጠቃላይ መጠን $5,800 የነበሩ ሲሆን የፌዴራል መርማሪዎች ወዲያውኑ ባደረጉት የላቦራቶሪ ምርመራ የገንዘቡ ተከታታይ ቁጥሮች 1971 ዓ.ም ለኩፐር ከተሰጡት ጋር ፍጹም አንድ አይነት መሆናቸውን አረጋገጡ። ይህ ግኝት በኦፕሬሽን ኖርጃክ ታሪክ ውስጥ ብቸኛው ተጨባጭና እውነተኛው የኩፐር ቁሳቁስ ማስረጃ ሆኖ ተመዘገበ። ሆኖም ግን የቲና ባር የገንዘብ ማግኘት የምርመራውን መዝገብ ከመዝጋት ይልቅ ይበልጥ ውስብስብ ወደሆነ አዲስ እንቆቅልሽና ሁለት ተቃራኒ የመላምልት ጎራዎች መራው። በአንዱ በኩል የሞት መላምልትን የሚደግፍ መርማሪዎች ኩፐር በዚያች አደገኛ ምሽት ከዛፎች ወይም ከድንጋዮች ጋር ተጋጭቶ በዝላዩ ወቅት ተከስክሷል፣ የያዘው ገንዘብም በየብስ ጎርፍ ተወስዶ በወንዝ አሸዋ ውስጥ ተቀብሯል የሚል ድምዳሜ ላይ ደረሱ። በሌላ በኩል ደግሞ የህይወትን መላምልት የሚያጎሉ ባለሙያዎች ኩፐር በህይወት ተርፎ እንደወጣና መርማሪዎቹን ለማደናገር እንዲሁም ፍለጋውን ወደ ተሳሳተ አቅጣጫ ለመመርመር የገንዘቡን ጥቂት ክፍል ሆን ብሎ በወንዝ አቅራቢያ ጥሎት እንደሄደ ተከራከሩ። ገንዘቡ ከተገኘበት አካባቢ አቅራቢያ ምንም አይነት አካላዊ አጽም፣ የፓራሹት ጨርቅ ወይም የልብስ ቅሪት አለመገኘቱን ሁለተኛውን መላምልት ይበልጥ አሳማኝ ያደረገው። ዓመታት እያለፈ ሲሄድ የኤፍቢአይ መርማሪዎች በዘመናዊ የዲኤንኤ ቴክኖሎጂ እና የላቀ የፎረንሲክ ሳይንስ በመታገዝ በኩፐር ጥቁር ከረባት ላይ የተገኘውን የኬሚካል ቅንጣቶች እንደገና መረመሩ። እነዚህ ቅንጣቶች ኩፐር ምናልባት በቦይንግ ወይም በሌሎች ታዋቂ የብረት ማቀነባበሪያ ኩባንያዎች ውስጥ ይሰራ የነበረ የኬሚካል ቴክኒሻን ወይም መሐንዲስ ሊሆን እንደሚችል ቢጠቁሙ ወደ ተወሰነ ግለሰብ የሚያደርሰውን የመጨረሻ በር ግን መክፈት አልቻሉም። በመጨረሻ በአውሮፓውያኑ 2016 ኤፍቢአይ ከ45 ዓመታት የማያቋርጥ ውድና አድካሚ ምርመራ በኋላ አዲስና አስተማማኝ ማስረጃ ካልመጣ በቀር የኦፕሬሽን ኖርጃክ መዝገብ በይፋ መዘጋቱንና የሰው ኃይሉን ወደ ሌሎች ንቁ የወንጀል መዝገቦች ማዘዋወሩን አወጀ። ዛሬም ቢሆን የዳን ኮፐር ታሪክ በጊዜ ወንዝ ሳይደመሰስና ሳያረጅ ይበልጥ እየደመቀ የመጣ የዘመናችን ትልቅ ሚስጥር ግን ሆኖ ይቀጥላል። መዝገቡ በይፋ ቢዘጋም ታሪኩ በዓለም ዙሪያ በሚገኙ የበይነ መረብ መርማሪዎች፣ የታሪክ ተመራማሪዎችና የአቪዬሽን አፍቃሪዎች ዘንድ እንደ አዲስ እየተጠናና እየተተነተነ ይገኛል። ኩፐር በዚያች አስፈሪ ምሽት በህይወት ተርፎ ፍጹም አዲስ ማንነትን በመገንባት በሰላም ኖሯል ወይስ በዋሽንግተን ጥቅጥቅ ያሉ ደኖች ውስጥ ለዘላለም ተሰውሮ ቀርቷል የሚለው ጥያቄ አሁንም በታሪክ ገጾች መካከል እንዳልታወቀ ጥያቄ ምልክት ኖሯል። ይህ ያልተፈታ እንቆቅልሽ ኩፐርን በዘመናዊ ዓለም ታሪክ ውስጥ እጅግ ማራኪ፣ ረቂቅና የማይጨበጥ የሰማይ ላይ አፈ ታሪክ አድርጎ አስቀርቶታል። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ሻሎም።